ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ሰብስክራይብ እያደረጋችሁ ነው ወይ? ዛሬ ደግሞ ምን የመሰለ ሾርባ የብሮኮሊ ሾርባ ሰርቻለሁ። አሰራሩን እስከ መጨረሻው እዩት። እኔ ግን አሁን ሰርቼ ጨርሻለሁ። የመጀመሪያውን እዩትና ከዛ አሰራሩን ቀጥሎ እዩት። በእውነት እንዴት ደስ እንደሚል ትወዱታላችሁ በጣም ማለት ነው። የጾም ነው፣ ምንም አይነት እንትን የለውም። ጾመኛ ለሆናችሁ ሰዎች ይሆናል። አንዳንዴም ደግሞ ጾመኛም ባትሆኑ ለየት ያለ ነገር መብላት ለምትፈልጉ ሰዎች ይሆናል። ሰብስክራይብ አድርጉኝ ፕሊዝ። ለጓደኞቻችሁ ሼር አድርጉ። እናንተም ዩቲዩብ ካላችሁ እኔ ሰብስክራይብ አደርጋለሁ። እዩት እንዴት እንደሚያምር ማለት ነው። እዩት እና ሰርታችሁ ሞክሩት። አሰራሩ እስከ መጨረሻ ቤተሰብ። ዛሬ ደግሞ የብሮኮሊ ሾርባ ነው የምንሰራው። ብሮኮሊ ሾርባ ለመስራት እኔ ለአንድ ሰው ወይ ለሁለት ሰው እንደምላችሁ ሁሌ ነው የምሰራው። እናንተ ደግሞ ለቤተሰብ ከሆነ እንደዚህ አድርጋችሁ በዛ አድርጋችሁ ነው የምትሰሩት። እና ፕሊዝ ሰብስክራይብ፣ ግን ምንም ሰብስክራይብ የለውም። ሰብስክራይብ አድርጉ። እና እዚህ ጋር ብሮኮሊ አለኝ። እዚህ ጋር አንድ የተፈቀፈቀ ካሮት አለኝ። ግማሽ ሽንኩርት፣ አንድ ነጭ ሽንኩርት አለኝ ማለት ነው። እና ሽንኩርቱን ድቅቅ አድርጋችሁ ትከትፋላችሁ ማለት ነው። ሽንኩርቱን ድቅቅ አድርጋችሁ ትከትፋላችሁ። በጣም ቀለል ያለ ነው እና ደስ የሚል ነው። ለጾም የሚሆን ነው። ምንም አይነት የፍስክ ነገር የለውም። የጾም ነው። ነጭ ሽንኩርቱንም አብሬ ልቅጥ አድርጌ ከትፈዋለሁ ማለት ነው። ካሮቱ እንትን ብሏል። ብሮኮሊውን ተለቅ ተለቅ አድርጌ ነው ሲበስል ሙጥጥ ስለሚል ተለቅ ተለቅ አድርጌ በዚህ መልኩ ተዋዋለው ማለት ነው። እዚህ ጋር ድስት ጥጃለሁ። ሁሌም እንደምላችሁ መጀመሪያ ኦሊቭ ኦይል፣ ትንሽዬ ኦሊቭ ኦይል አደርግበታለሁ። ትንሽዬ፣ ከዛ ጋል እስኪል ድረስ ተዋዋለሁ ማለት ነው። አሁን ድስታችን ሞቅ ብሏል። ሽንኩርትና ነጭ ሽንኩርታችንን እናደርጋለን ማለት ነው። ከዛ ሽንኩርቱ በዚህ መልኩ እየበሰለ ነው ማለት ነው። ካሮቱን አደርግበታለሁ። ከዛ እዚህ ጋር አንድ አነስ ያለ የተፈቀፈቀ ካሮት አለኝ አደርግበታለሁ። ከዛ በኋላ ከቻላችሁ እዚህ ጋር አንድ ዱቄት በዚህ አንድ ዱቄት በጣም ሙልት ያላለ አንድ ዱቄት አድርጋችሁ እዚህ ጋር አድርጋችሁ አብራችሁ ብታማስሉት አሪፍ ነው። ካልቻላችሁ ደግሞ በጥብጡት በቃ አድርጋችሁ እንዳይጓጉልባችሁ ማለት ነው። ይሄው በጣም ሙልት ያላለ ዱቄት አለኝ እዚህ ጋር ላደርግበት ነው። እና ቤተሰብ አንድ ዱቄቴን አድርጌያለሁ። አብሬ ለመስጠት ነው ማለት ነው። ትንሽ ማሰል ካደረኩት በኋላ እዚህ ጋር ይፈላዋል። ከዛ እንዳይጓጉልባችሁ እጃችሁን ታቋርጡ በደንብ አድርጋችሁ አማ ቤተሰብ በዚህ መልኩ አድርጌዋለሁ ማለት ነው። በጣም አልቀጠነም፣ ወፈር ያለ ነው። በቃ አሪፍ ነው። ሲንተከተክ ደግሞ በደንብ አሪፍ ይሆናል። ከለር የምትፈልጉ ከሆነ ከለር ማድረግ ትችላላችሁ። እኔ ግን ከለር ስለማልፈልግ እንደዚህ ከለር ምንም አይነት ከለር አልተጠቀምኩም ማለት ነው። እዚህ ጋር በዚህ መልኩ በደንብ መንተክተክ ሲጀምር ብሮኮሊን አደርግበታለሁ ማለት ነው። እየጓጉላለሁ ማለት ነው። ትንሽ ማንኪያው ላይ ነበረ ስለጠብጣ እና ጋይሶች ይሁት እንዴት እንደሚያምር ከለሩ ራሱ ምንም አይነት ቅመም እኔ አላረኩበትም። እንዳያችሁት አንድ ነጭ ሽንኩርት ብቻ ነው የጨመርኩት። እናንተ ደግሞ ቅመም ማድረግ የምትፈልጉ ከሆነ ማድረግ ትችላላችሁ። እኔ እዚህ ጋር ጨው አለኝ፣ ጨው አድርጌበታለሁ እና ወዶች አሁን እየበሰለልን ነው። ቃሪያ እናደርግበታለን ማለት ነው። ቃሪያ የማትወዱ ሰዎች፣ የሚያቃጥላችሁ ሰዎች አታድርጉ። እኔ ግን ስለምወድ የቃሪያን ቴስት እንደዚህ በሳበሳ አድርጌ የቃሪያውን እንትን እንወጣ አድርጌ ፍሬውን ደግሞ እንዳይበተን አድርጌ አድርግበታለሁ ማለት ነው። እንዴት ታደርጉት? ፍሬው አይበተንም። የቃሪያው እንትን ግን እዛ ይቀራል ማለት ነው። እንደዚህ ግት አድርጌ አድርግበታለሁ ማለት ነው። በመጨረሻም እዚህ ጋር ኩዝብራ አለኝ፣ ኩዝብራ ፍሬሽ አለኝ አድርጌበታለሁ። ይሄን የመሰለ የሚያምር ሾርባ ሰርተናል ማለት ነው። በጣምም ቀጭን አይደለም፣ ወፍራምም አይደለም። በቃ አሪፍ ነው።
ብሮኮሊው ምናምን በጣም ወጥት እስኪል አጠብቁት። በቃ አሁን በቅቶታል። በዚህ መልኩ ይሄን ጨርሰናል ማለት ነው። ከዛ እዚህ ጋር 2 ስላይስ ብሬድ አለኝ። አንድ ሰው ከሆናችሁ አንድ ብቻ ሊበቃችሁ ይችላል። ያው እኛ 2 ነን። አንድ ከሆናችሁ አንድ ብቻ ሊበቃችሁ ይችላል፣ ለእናንተ ፍላጎት። እዚህ ጋር ለሾርባው ብቻውንም የምትጠቀሙ ሰዎች ብቻውንም ምግብ ነው። ግን ደግሞ እንደዚህ እንደኔ ደግሞ ዳቦ የምትወዱ ሰዎች እንደዚህ ታደርጉና በዚህ ጥርስ ባለው ቢላ ተጠቀሙ። እሺ የኛው ቢላ ከሆነ ድፍጥጥ ያደርገዋል፣ ወይ ደግሞ ቀስ ብላችሁ አየር ላይ እና በዚህ መልኩ ታደርጉታላችሁ። እና ቤተሰብ በዚህ መልኩ አድርጌዋለሁ። ከዛ በኋላ ዛተር 1 ማንኪያ ዛተር አድርግበታለሁ። 1 በጣም ያልሞላ ማንኪያ ዛተር አድርጉበት። ከዛ በጣም ትንሽ ኦሊቭ ኦይል መጥበሻው ላይ መጥበሻው ብቻ እንዳይዝብኝ አደርገዋለሁ ማለት ነው። ከዛ መጥበሻችን ሲግል እንደዚህ ዛተርና ስላይሳችንን መጥበሻው ላይ ጣል እናደርግበታለን ማለት ነው። እና በዚህ መልኩ ሲሆን እናወጣዋለን ማለት ነው። በጣም ድርቅ እንዲል እንዲል የምትፈልጉ ሰዎች ማቆየት ትችላላችሁ። እኔ ግን ለስላሴው ሳይለቅ በዚህ መልኩ ላወጣው ነው ማለት ነው።